ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ይህ ሳምንታዊ ቴክቶክ ዊዝ ሰለሞን በኢቢኤስ ነው። ከአፍታ ረፍት ቆይታ በኋላ አዲሱን 28ኛ ምዕራፍ ዛሬ ጀምረናል። ይህ እንግዲህ በ14 ዓመት የሾው ጉዞ ውስጥ 352ኛው ፕሮግራም ነው የሚሆነው። የዚህ መክፈቻ ፕሮግራም ደግሞ እጅግ በጣም የሚያስደስተኝ ፕሮግራም ነው የሚሆነው። ከ5 ዓመታት በፊት ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር በነበረኝ ቃለ ምልልስ ስለ ዲጂታል ኢትዮጵያ ሰፊ የሆነ ራዕያቸውን ለህዝባችን አካፍሎ ነበር በዚሁ ፕሮግራም ላይ። ያኔ ይህ የዛሬውን ጭውውት የምናደርግበት እጅግ አስገራሚ የሆነ ድንቅ የሳይንስ ሚውዚየም አልነበረም። እንዲሁም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የቴሌኮም ነፃ ገበያ፣ የሞባይል ገንዘብ፣ የብሔራዊ ዲጂታል መታወቂያ፣ የዲጂታል ኢትዮጵያ ስትራቴጂና ፖሊሲ፣ የስታርታፕ አዋጅ፣ የካፒታል ገበያ ባለስልጣን እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ በሙሉ አልነበሩም፣ ሀሳብ ነበሩ። በጠቅላይ ሚኒስትሩ ውስጥ የታጨቁ ግዙፍ ራዕዮች። የዛኔ ጠቅላይ ሚኒስትሩ በቃለ ምልልሳቸው ላይ የዲጂታል ኢትዮጵያ ራዕይን ካብራሩበት ጊዜ አንስቶ በአጭር ጊዜ ውስጥ ያስመሰከሩት አፈጻጸማቸው ከሀሳብ ወደ ፈጣን እርምጃ መሄድ እንደሚቻል የገቡትን እውን በማድረግ በተግባር አሳይተዋል። ይህንን ግሩም ስኬት ወደኋላ መለስ ብሎ በመዳሰስ አፕሪሺየት ለማድረግ እንዲሁም ቀጣዩን ደግሞ ግዙፍ የሆነ የሳይንስና ቴክኖሎጂ ራዕያቸውን ለህዝባችን ለማካፈል በድጋሚ ለቃለ መጠይቅ እድል ስላገኘው እጅግ በጣም ደስታ ይሰማኛል። ክቡር ጠቅላይ ሚኒስትር እርስዎንም እጅግ አድርጌ አመሰግናለሁ። የዛሬ 5 ዓመት እንዳደረኩት በአይስ ብሬከር በጀምር ደስ ይለኛል፣ ግዙፍ ሀሳብ እዛ ውስጥ መግለጽ ስለሚችሉ። ለሰው ችግር መፍትሄው ሰው ነው እናውቃለን። ነገር ግን የዛሬው ዘመን ደግሞ ለየት እያለ ነው። ስለዚህ ወደ ፊውቸሪስቲክ የሆነ ምናባዊ እሴት እንሂድና አንድ የኤአይ አማካሪ ቢኖሮት ከሰው ተጨማሪ እና ለሩቲን ኦቶሜሽን ጉዳይ ብቻ ሳይሆን የእርስዎን ራዕይ በጥልቀት የሚረዳ የሀገሪቱን ልብ ትርታ በመልታይ ዲሜንሽናል መንገድ የሚገነዘብና የኢትዮጵያን ወደፊት ጉዞ እንዲወጥኑ የሚያግዞ ቢሆን የኤአይ አማካሪውን ስም ምን ብለው ይሰይሙታል? እንዲሁም ምን አይነት የኃላፊነት ሹመት ይሰጡታል? የመጀመሪያውስ ፈተና የሚሰጡት ምን ይሆናል? በመጀመሪያ እኔም እጅግ አድርጌ አመሰግናለሁ። ከጥቂት ዓመታት በፊት እኔ እናንተ ስለ ቴክኖሎጂ እና ኢትዮጵያ ስናወራ አብዛኛው ነገር ህልም ነበር፣ መሻት ነበር፣ ፍላጎት ነበር። ዛሬ ግን ቢያንስ የሚጨበጡ የሚታዩ ነገሮች በከወንበት ሰዓት ስለምንነጋገር ከባለፈው ውይይታችን ትንሽ መልኩ ለየት ያለ ስለሚሆን ድጋሚ ስለተገናኘን ስለጋበዝከኝ እጅግ አድርጌ አመሰግናለሁ። የሮቦቲክስ አማካሪ ቢኖርህ ስሙን ምን ትለዋለህ ላልከው፣ ይሄ ጉዳይ ለኔ ብቻ ሳይሆን ላንተም ለመላው ህዝብ ሊነሳ የሚገባው ጥያቄ ይመስለኛል። ምክንያቱም በኔ ግምት በሚቀጥሉት ከ5 እስከ 10 ዓመታት ቢበዛ በብዙ ቤቶች ውስጥ